ባክቲያር ሰላም ነው ይላል። ሰላም ዩቲዩብ እንደምን አላችሁ? በተለይ የስፖርት ማህበርተኞቻችን ዛሬ ስላመጋገብ ላወራ ዲቴል ላወራ አይደለም የመጣሁት። አክቹሊ እኔ ዩዥዋሊ የምጠቀመውን ነገር ከስፖርት በኋላ ምን እንደምጠቀም የሚለውን ላሳያችሁ ነው የምፈልገው። አንዳንድ ለውድድር ለመዘጋጀት ምናምን እነዚህ አይነት ቪዲዮዎችን ሌሎች ወንድሞቻችን ሰርተውታል። ግን እኔ ይሄ ስፔሲፊካሊ ስለራሴ ኦር ደግሞ እኔ የምጠቀመውን በተለይ ደግሞ ክሊን በልክ ለማግኘት ምን እንደሚረዳኝ እና ምን እንደምጠቀም አሳያችኋለሁ። ከስፖርት በኋላ ስፖርት ጨርሼ እንደወጣሁኝ የምጠቀመውን ነገሮች የተወሰነ ለማሳየት እሞክራለሁ ዛሬ። ይሄ ሁሌ ስትሬት ሆኖ ሁሌ የሚቀጥል ነገር ነው ማለት አይደለም። ምክንያቱም እንዳልኳችሁ የሆነ የሚቀጥል ነገር ነው፣ የአንድ ቀን የሁለት ቀን ስራ ስላልሆነ ማለት ነው። ለዛ ነው ይሄ የማሳልፈው ነገሮች በተቻለኝ አቅም የተለያየ አይነት ዴይሊ ቭሎግ አድርጌ የማሳያችሁ እንጂ ብሎገር ስትሬት ለመሆን አይደለም። እያንዳንዱ የምናሳልፋቸው ነገሮች ከስፖርቱ ጋር ስለሚገናኙ ኦልሬዲ የምንተኛው፣ የምንሄድበት፣ የምንጠቀመው ነገሮች ሁሉ ነገሮች ከስፖርቱ ጋር ሊገናኙብን ስለሚችሉ ለዛ ነው ዴይሊ ቭሎግም እና ፊትነስ ዴይሊ ቭሎግ ደን ፊትነስ ቪዲዮዎችን የምንሰራው ማለት ነው። ዛሬ የምንመገበውን ነገሮች የሚጠቅሙንን የሚረዱንን ነገሮች ያሳያቸዋለሁ። በተለይ ደግሞ ክሊን በልክ ለማድረግ እኔ የሚረዳኝ ነገር የራሴን ኤክስፒሪየንስ አሳያቸዋለሁ። እናንተ የምትሞክሩት መሆን ይችላል፣ ግን እንዳልኳችሁ ነው። ሁሉ ለእኔ የሰራው ነገር ለእናንተ ይሰራል ማለት አይደለም። ያ ማለት ደግሞ አይሰራም ማለት አይደለም። ግን ስፖርቱ ኤክስፒሪየንስ ነው፣ መሞከር ነው። ያንን ነው የምላችሁ። አሁን የሆነ ሰው መጥቶ ስትሬት ይሄን ነገር ካረጋችሁ እንደዚህ ይሆናል የሚለው ፖይንት ይሄ እንትን የሚል አይደለም። ይሄ ውሃ የሚያነሳ ሀሳብ አይደለም። ምክንያቱም እንዳልኳችሁ ሁሉ ነገር ስፔሲፋይድ ነው። ጄኔቲክስ የሚባል አለ፣ ብዙ ነገሮች ስላሉ ከዛ አንጻር የተለያየ እንትኖች ይኖሩታል ማለት ነው። ስለዚህ ግን ምንድነው ትራይ በማድረግ ስፖርቱ ደግሞ ይሄ ላይፍ ስታይልም ስለሆነ ይዛችሁት የምትሄዱት አይነት ነገር ስለሆነ ከዛ አንጻር ሞክሩት፣ ይጠቅማችኋል። ከዚህ በኋላ ቀድመን ደግሞ ምን መመገብ እንዳለብን በባዶ ሆድ መስራት አሪፍ ነው፣ ቆንጆ። ግን በባዶ ሆዳችሁ ከእንቅልፍ ተነስታችሁ ስትሬት ከገባችሁ ኢሶኬ። ግን ትንሽ በመሀል ቆይታ ካላችሁ ግን እንዳልኳችሁ ኢነርጂ ሉዝ እያደረጋችሁ ምናምን ትመጣላችሁ። የዛን ሰዓት ደግሞ ምን አይነት ክሊን እና ሲምፕል ምግብ፣ ምክንያቱም ሲምፕል ካርቦሃይድሬት ነው የሚያስፈልገን በዛ ሰዓት። ምን አይነት ሲምፕል ካርቦሃይድሬት መጠቀም እንዳለብን ደግሞ የሚያሳይ አንድ የተወሰነ ቪዲዮ እንሰራለን። ለማንኛውም ዛሬ የእጅ እንሰራለን። ከዛ ከምግቡ በፊት ደግሞ መጀመሪያ ስፖርቱ ስለሚቀድም ስፖርቱን አሳያችኋለሁ። ፒስ ሸባብ እሺ፣ ለማንኛውም ጨርሰን ወተናል። እንዳልኳችሁ ብዙ ላሳያችሁ አልቻልኩም፣ ማለት ሚውዚክ ምናምን ስላለ። ሁለት ደግሞ እንዳልኳችሁ ጀስተኔም ደግሞ ፎከስ ማድረግ ይኖርብኛል አንዳንዴ። ምክንያቱም ሚውዚክ አለ ማለት ራሴን እየጠበኩኝ ላይክ ሙዚቃ በሌሌ ሰዓት ምናምን ነው መግባት ያለብኝ ምናምና እሱ ትንሽ እንትን ይለኛል። ቮይስ ኦቨር መግባት ደግሞ ይኖርብኛል ኤዲቲንግ ላይ ምናምን። ለሌላ ጊዜ እሱን እናስተካክላለን። በተለይ እንትን የሌለበት ጂም ብናገኝ በቃ ተረዳችሁና ድምፅ ይሄ ሚውዚክ የማይከፈትበት ወር ደግሞ የባለፈው ጂም 12 ሰዓት በኋላ ማታ ምናምን ብዙ ጊዜ ሰው አይገባምም፣ ብዙም ድምፅ አይኖረውም ማለት ሚውዚክ ስለማይከፍቱ ምናምን ማለት ነው። እሱን ለማስተካከል እንሞክራለን ለማመቻቸት። እስከዛ ድረስ ግን ባለው ነገር እንቀጥላለን። ለማንኛውም የዛሬ ቪዲዮ ግን ዋናው ፖይንት ወርክአውት ሳይሆን አፍተር ጂም የምንበላው ነገር ነው። የመጀመሪያው እንግዲህ አሁን አሳያችሁ። መጀመሪያ ምን እንደምናደርግ የሆነ ቦታ ላገኝና አሳያችሁ። ይህ አንድ ቦታ ያገኘው ይመስለኛል።
እዚች ቦታ ላይ ለማንኛውም ውሃ ያስቀረው ስላለ የመጀመሪያው ሂት የምንወስደው ፕሮቲን ፓውደር ካላችሁ ያው ከስፖርት በኋላ ሞር ስለሚመከር፣ ከዛ በኋላ ስፖርት ሰርታችሁ ካልሆነ ደግሞ መጨረሻ ላይ መጠቀም ትችላላችሁ። ስለዚህ ፕሮቲን ፓውደር ካላችሁ የመጀመሪያው ስራችሁ የሚሆነው ይህንን ቴክ ማድረግ ነው። አፍተር ወርክአውት ይመከራል። ኤኒ ታይም መጠቀም ትችላላችሁ፣ ግን በስፖርት ድባብ ውስጥ መሆን አለባችሁ። ምናልባት ዛሬ ባሰሩ ከምግብ ጋር አድርጋችሁ መጠቀም ትችላላችሁ፣ ግን እንዳልኳችሁ በባዶ አንዳንድ ሰዎች እሱም ብቻ በጠቀም ኖርማል ይወፍራሉ ምናምን የሚሉ ሰዎች አሉ። ሁሉ ነገር ምክንያት አለው። ምክንያቱም ፕሮቲን ስትጠቀሙ ፕሮቲን ኖርማል ኢነርጂ ነው እንደ ካርቦሃይድሬት። ስለዚህ ሰውነታችሁ እንደ ማንኛውም ምግብ ነው ለምግብነት ወይ ደግሞ ለኃይልነት የሚጠቀመው ማለት ነው። ስለዚህ ስትሰሩ ግን ስፔሲፊካሊ የሆነ ቦታ ላይ ይሄድልኝ እንደማለት ነው ስፖርት ማለት። ስለዚህ የምትበሉትን ምግብ አቅጣጫ ማስያዝ ነው። ስለዚህ መጀመሪያ አቅጣጫ ማስያዝ አለባችሁ። እርሻ ስታርሱ ምንድን ነው የምታደርጉት? የሆነ መስኖ ሰራላችኋል። መስኖ የምትሰሩት ያ ውሃ የምትፈልጉበት መንገድ እንዲሄድ ነው። ልክ እንደዛ ማለት ነው ፕሮቲን ፓውደር። ስፖርት ማለት እንደዛ ነው። ከዛ ፕሮቲን ፓውደሩን እንደ ውሃ አስቡት። ስለዚህ ስፖርት ስትሰሩ፣ ለምሳሌ የእጅ ስትሰሩ ወደ እጅ መስመር እንደዘረጋችሁ መስመሩን አስቡት። ደን የምትበሉት ነገር ደግሞ ወደዛ እንዲሄድላችሁ ከዛ የምትበሉትን ነገር ትበላላችሁ ማለት ነው። which is protein እንደዛ ያን ያህል ቀላል ነው ሲስተሙ፣ ብዙም የተከበደ ነገር የለው። ደግሞ ከተቻለ ማለት ነው ከተቻለ አሁን ገብታችሁ ገዝታችሁ ከምትሰሩ ማለት ነው ላይክ ሰርታችሁ አስቀምጣችሁ ምናምን ቢሆን which is በጣም በቃ የተለየ ጎሙት ውስጥ ያለ። እሺ እንውጣ በደረጃ ሊፍት አለው ግን አንድ ስለሆነ እሺ ስንፍና አይደለም ግን በዚህ ነው ሽንኩርት ጠቅጠቅ የምናደርገው፣ ምክንያቱም ጊዜ መፍጀት አንፈልግም ነው ወንድ ልጅ። በዛ ላይ ደግሞ ማልቀስ ምናምን እናያስፈልግም። እሺ ደን ያው እንዳልኳችሁ 500 ግራም የገዛሁት የገዛ ነው 500 ግራም። ይሄን ሁለት ጊዜ እንጠቀም እንችላለን ማለት ነው። 500 ግራም እንደ ጥብስ ነው የምሰራው ማለት ነው።
ሻወር ምናምን ምን አይነት ነው በቃ አይነት ትወዳለች እንዴ? ማለት ትወዳለች እንዴ? ወጣት ነው ማለት እንደ ወጣት ስለምሳል ስለምሳል እንደዚህ እንኳን ታናሽ ተካሽ ደውል ሻወር ልሰር ነው Level